ዛሬ የማቀርብላችሁ የአብርሃምን ታሪክ ሲሆን በአክብሮት እንድትከታተሉ እጋብዛለሁ። እንደተለመደው ጥያቄና መልስ ይኖረናል። Left Haran with the kid down heavy on my mind. Just a pilgrim searching for a sign. Headed to Kenyan, a promise I must find. Yeah, my newbie, gotta leave the past behind. Oh, Guzo, Kenyan. የአብርሃም ታሪክ። አብርሃም ሚስትን አገባ። ስሟም ሶራ ነው። አብርሃም ከአባቱና ከዘመዶቹ ጋር ወደ ካራን መጥቶ በዚያ ተቀመጡ። ታራን 205 ዓመት ሲሆነው በዚያ በካራን ሞተ። እግዚአብሔርም አብርሃምን አለው፣ ከሀገሪ ከዘመዶች ከአባትህም ቤት ተለይተ እኔ ወደማሳይህም ምድር ውጣ አለው። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ አለው። አብርሃምም እግዚአብሔር እንደነገረው ሄደ። ሎጥም ከእርሱ ጋር አብሮ ነበር። ወደ ካናን ምድር ገቡ። እግዚአብሔርም ለአብርሃም ተገለጠለትና እቺን ምድር ለዘርህ እሰጣለሁ አለው። አብርሃምም ለተገለጠለት ለእግዚአብሔር በዚያ ቦታ መሠዊያን ሰራ፣ አመሰገነም። በምድርም ራብ ሆነ። አብርሃምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብጽ ሄደ። በምድርም ራብ ከፍተኛ ቦታ ደርሶ ነበር። ይህ ጊዜ እንዳለፈ አብርሃም ከግብጽ ወጣ፣ እርሱና ሚስቱ ከእርሱ ጋር የነበሩ ከብቶች ሁሉ። ሎጥም ወደ ሀገራቸው ተመለሱ። አብርሃም በከብት በብርና በወርቅ እጅግ ሀብታም ሆነ። አስቀድሞ ይኖርበት ወደ ነበረው ቦታ ድንኳን ተክሎ ተቀመጠ። ሎጥም ከብቶቹ ብዙ ነበሩ። አብርሃም ለወንድሙ ልጅ ሎጥ የፈለገውን ቦታ መርጦ እንዲኖር እድል ሰጠው። ሎጥም በዮርዳኖስ ዙሪያ ያለውን አካባቢ መረጠ። አብርሃምም በዛው በከነዓን ለመኖር ተስማምቶ በፍቅር ተሰነባበሩ። ቅምሻት የአብርሃም ሚስት ማን ትባላለች? ታራ በዚህ ምድር ስንት ዓመት ኖረ? ከአብርሃም ጋር የወጣው የወንድሙ ልጅ ማን ይባላል? አብርሃም በራብ ጊዜ የተሰደደው የት ሀገር ነው? አብርሃም ከቤተሰቡ ጋር ይኖርበት የነበረው ቦታ ማን ይባላል? በቀጣይ እስከምንገናኝ መልካም ጊዜ ይሆንላችሁ።